ጣፋጭና ልዩ የሆነ የዛታር ቂጣ እናዘጋጃለን። ለማዘጋጀት የምንጠቀመው 2 እንቁላል እንደዚሁም ደግሞ 2 የሾርባ ማንኪያ የሚሆን የዛታር ዱቄት ነው ማለት ነው። እንግዲህ ይሄ ግሉተን ፍሪ ነው፣ ከዱቄት ነፃ ስለሆነ ለዲያቤቲክሶች እንደዚሁም ደግሞ ክብደታችሁን ማስተካከል ለምትፈልጉና ከካርብ መራቅ ለምትፈልጉ እንደ አማራጭ ይሆናል። እሱን ሚክስ አድርጋችሁ ትንሽ ጨው ታደርጋላችሁ። የማይዝ መጥበሻ በማጋል ያዋሃዳችሁትን ውህድ ልክ እንደ ቂጣ ትጋግሩታላችሁ ማለት ነው። ቂጣችሁ በዚህ መልኩ ቆንጆ ሆኖ ይበስላል። በመቀጠል እንደዚህ ከበሰለላችሁ በኋላ የምታደርጉት ነገር ምንድነው? የምትፈልጉትን አይነት አትክልትም ሆነ እንደ የዶሮ ስጋ የተለያየ ማንኛውም የምትፈልጉትን ነገር ቶፕ ላይ አድርጋችሁ ለቁርስ እንደዚሁም ለመክሰስ መጠቀም ትችላላችሁ። እንደዚህ በቀላሉ አይብ፣ ቲማቲም እና ቢጫው ቃሪያ አድርጋችሁ ቀለል ያለ ሳንዱች ማድረግ ትችላላችሁ። ትወዱታላችሁ። ሞክሩት። ሰናይ ጊዜ